ምቹ ጋር የተገናኘሁት ባንክ ሄጄ አካውንት ከፈትኩኝ በስሜና በንግድ ፈቃዴ። ከዛ ይሄንን እንትን ስለሰማው ጥያቄ አቀረብኩኝ ስለ ብድሩ ምናምን ሁኔታ ጥያቄን ባቀረብኩበት መሰረት ብድር መውሰድ ጀመርኩ ማለት ነው። እሱ ማለት ለኔ እንደ ኋላ ኪሴ በል በምትፈልግ ሰዓት አንስተን ተጠቀመው ማለት ነው። ብድር በመጠየቅ ሲጀመርም አታገኘውም። ቆይ አሁን፣ ቆይ በኋላ፣ ቆይ ነገ አላገኘውም ሁላ ይላሉ ማለት ነው። ሜሻን ካገርታን ጉቱም ማሽኑ ጉቱን ጀቹ ልቂ ምቹቲ ነው ከቤታሜ ጀቹ ከምቹ ጋር የተገናኘሁበት አጋጣሚ በጣም ስራ መስራት ፈልጌ ፋይናንስ ባጣረኝ ሰዓት እና ገንዘብ ፈልጌ ገንዘብ ባጣውበት ሁኔታ ላይ ነው ያገኘሁት እና እሱን ካገኘው በኋላ ስራዬን አስፋፍቼ እየሰራሁ እገኛለሁ። እስከዛሬ ድረስ የወሰድኩትም ገንዘብ እስከ 740,000 ድረስ ብድር ተመቻችቶልኛል። ምቹ እንግዲህ ከሌሎች ነገር የሚለየው በአጭር ጊዜ ብድር መስጠት መቻሉን ነው። ገባ ብለህ እንደናተ ቤት እንዳስቀመጥከው ከቁም ሳጥን እንዳወጣኸው እቃ ነው ምቹ እያገለገለን ያለ ነው። ገባን፣ ጠየቀን፣ ሞላን፣ ተሰጠን። እስካሁን የተበደርኩት ከ2 ሚሊዮን ብር በላይ ነው። እሱን ልዩ የሚያደርገው መያዣ አይጠይቅም፣ ዋሳ አይጠይቅም፣ በንግድ ፍቃድ ብቻ እና ያለዛ ደግሞ በጣም አሪፍ ነው። በጣም ደስ ብሎን እንድንጠቀም የሚያደርገን ያለው በቃ ምቹ ለምስኪኑ ደራሽ ነው ብዬ ነው የምለው። ስሄድ ራሱ እንደማገኝ ተስፋ አድርጌ ነው። በጣም ልዩነት አለ ከሰው ከምትወስደውና እዚህ ከምትወስድ ደሞዝ እንደምትጠይቀው ቁጥር ምቹ አከሊቄት አከሊቃ ባንኪ ተቆጥቶን ታኔ አከናማ አካውንቲ ሳራ ብሪ ቀቡተን ፈየደማ ኬሱማ ሸመረኒፍ ሀርከናማ ኢላሉራ ሆጂ አቤ ሊዱበት ዴቢኡራ ነመ ፉለ አግጤ ኢላልቴ ዳቡራ ኢሰተ ነገሩ ዮልቄፈተኒ ዴቢሱፊስ ዋንቲ ሳራኪሱ እንጅሩ ቡአ ቀባ ነመ ካዮቲፍ በቃ ምቹን ሚጀታል አከመቃሳ ምቹ ያገኘሁት የሰማሁት ከአንድ ጓደኛዬ ነው እና ቀጥታ ወደ ባንክ ሄጄ ቡክ አውጥቼ እና እዛው ተጨርሰልኝ ገንዘብ ወስጃለሁ። ለ10ኛ ጊዜ ነው የወሰድኩት ያለው። አሁን ከኦሮሚያ ህብረት ስራ ባንክ ከ560,000 ብር በላይ ወስጃለሁ።